በቃ ሸኝኝ። የት ነው የምሸኝሽ? ተመርሳት መጣ። የት ነው የምትሄጂው? የት ማለት እሄዳለሁ። አትሄጂም። እሄዳለሁ። አትሄጂም። ምንም አይመስላችሁም? ምንም ያመጣሁትን ዕቃ እኮ ለማስታወቂያ ገና ሳይሰራበት አዲስ የሴራሚክ ማንከሽከሻ ከዚህ ቦታ ማንም እንዳይነካ ብዬሽ ነው። ሄዳ እንዳይስገፈትረው እንክሽ ያለ አንድ ቀን እንኳን ሳይቆላ ድስት እኮ እየፈቀፈቁባችሁ እኮ ነው የሚበላሸው ውዶች። የሴራሚክ ድስት አይነካም። በስፖንጅ ብቻ ነው የሚታጠበው። በማንኪያ የሚያማስል ሰው አለ። በማንኪያ እያማሰሉ ነው። በእንጨት ማማሰያ ነው መማሰል ያለበት። የማርብል ብረት የሆነ ጊዜ አክቢ ኦይል ነበር ለፊት የሚቀባው ካስታውሳችሁ። መሳቢያስ መድኃኒት ስጪኝ ስላት እንደዚህ እስከመጨረሻው ድረስ መሳቢያው እንደዚህ ጎተተችው። ሙሉ መሳቢያ ውስጥ ያለ ዕቃ ወርቆ እንዳለ እንክትክት ይወጣ። ያ ምን ማለት ነው? እየተያመናቀፋት ነበር። መንቀርቀር አረጋግጥ። ከዚህ ሳባረራት በረንዳው ስልክ ይዛ በዚህ ነው በረንዳው በመኝታ ከመኝታ እንደዚህ ነው ስልክ ወራስ የምትይዘው። ይሄ ማለት ነው ለዚህ እኔ ሀቅ እዚህ አካባቢ ነበር። እዚህ አካባቢ ማለት በጣም ስለተበሳጨው ነው መነሳት። ምግብ የሰው ልጅ ይከለከለ። ስለዚህ ቤት ከመጣው ማለት ነው አንድ ቀን ቁርስ ላይ አቅርቤው አላውቅም። ምክንያቱም ቺዝ ኬክ ተሰራበታለሁ ብዬ ስላሰብኩ ለብቻ ኑቴላም አለ። ኑቴላ እግናንሾቹ በዛሬ ገዝቻለሁ ይላል መስሎትና ሲያልቅ አንዳንድ እያደረግን የምናወጣው አንደኛው እየተጠቀምነው ነበር ለዳቦ። አንደኛው ደግሞ ለምሰራው ለምቀርጽበት ቪዲዮ ምናምን እንዲቀል ዘይት አድርጌ አጥኛው ነበር። ተመራ አይደለች። ሁለቱም ኑቴላ የለው። ይሄኛው ደግሞ ቂጡ ጋር ደርሷል። ይሄው እዚህ ጋር ቂጡ ጋር ይሄ ኮስትራፉ ሙጥጥ ተደርጎ የተባለ ማንም አላውቅም። እኛ አቅርበን ስንበላ የተሸጠ ወላሂ እኔ አላየሁሽም ማሚ። እሺ ታዲያ የት ሄደ አላውቅም። እኔ አለ ወላሂ ነሽ ደማርኩት። ከጠየቃ ማጠቢያ ላርጎ አለ 5 ሊትር የገዛው እሱ ለካን የሚታጠበት ለሽንት ቤትና ለመሬት ደግሞ 10 ሊትር ነው የምገዛው። ይሄ ከላርጎ ማምረቻ እና ከ10 ሊትሩ ላይ እንቀንሳለን በሌላ ሃይላንድ። የሃይላንዱ አልቆ ማለት ነው ላለመቀነስ የቃ ማጠቢያውን ላርጎ ሄዳ አምጥታ ቤት ተወለውላለች፣ መጅልስ ተወለውላለች፣ እንዴ ቤቱን ታጥብበታለች። ከዛ ፈተተኝ ነው እቃውንም አየሁት። ይሄ ምንድነው ነው ልብሴ ውስጡ ቁምጣው ፔሬ ነካው ነው እሱ ላጥብበት። ከመቼሪ ነው እኛ በቃ ማጠቢያ ላርጎ ደግሞ ልብስ የምናጥበው ኤሪያ ላይ አይደል እንዴ? አው የኛው አላስለቅቅ ብሎ መቼ ነው ደግሞ ፔሬሽ የመጣው? መጣልኩ ከዛ እሺ አልኳትና ዘጠኝ ሽንት ቤት ታጥብስ ስለሆነ የበጠበጣችሁን ማስተጠበያ ላሸፈትኩኝ። ከዛ ነው ያልኳት አሁን እውነቷን ትነግሪኛለሽ፣ ምክንያቱም ሙሉ ውሸት ነው። በዛ ላይ በአላህ ላይ ትምላለች። ምንድነው የትኛው ላርጎ ነው? ወይኔ ያኛው ነው። እሺ ያኛው ነው የቀን ከ10 ሊትሩ ላይ ቀንሹን አሳይ። አለቅልቄው ኩሩቦ አለቅልቄው እንደዚህ ይገለበጥኩት። ይሄ ውስጥ ነበር። ይሄ ካለቀ ስንት ቀን ነው? ይሄ ደግሞ እንዳለ ሁሉ ነገር አውቃለሁ። ቤት ውስጥ የሚካሄደው ማለት ቁጭ ብዬ ተዘብዝፌ የሰጠኝን እየበላው እየጠጣው ስራ ሳልሰራ ሙሉ ሰው አይደለሁ። አብሬ እጸዳለሁ፣ አብሬ እሰራለሁ፣ አብሬ እበላለሁ፣ እጫወታለሁ፣ ስቃለሁ ምናምን። ከዛ ይሄ ሃይላንድ ካለቀ ስንት ቀን ነው? አውቃለሁ እኮ ነው። ከአራት ቀን በፊት ነው የቤቱ ማጽጃው ላርጎ ያለቀው ከመቀነሻው ሃይላንድ ውስጥ። አሁን እውነቱን ንገሪኝ ስለት እንደዚህ ነው። እኔ እኮ በቃ ነው አላውቅም ምን እየሆንኩ ነው እንደዚህ ያለች ምን እየሆንኩ ነው አላውቅም። ለምን ያኛውን ታመጫለሽ? ለሁለት የተለያየ ነው የገዛሁት። ለምን በቃ ሸኝኝ። የት ነው የምሸኝሽ? ተመርሳት መጣ። የት ነው የምትሄጂው? የት ማለት እሄዳለሁ። አትሄጂም። እሄዳለሁ። አትሄጂም። ሰራተኛ እስከምታቀርብ ጊዜ ገደባለ ሰጪኛለሽ ወደሽ ሲሆን በግድሽ እኔ በቃ እዚህ ቤት ስራ አናቴን ከብዶኛል። ምን ሆነ የከበደሽ? አናትሽ የሚከብድሽ ከአናትሽ ጋር ምን የሚያገናኘው ነገር አለ? እኔ እንጃ እኔ አልሆነልኝም። በቃ እንዲሁ ዝም ብሎ እንደዚህ አናቴ ላይ ይከብደኛል። ይከብድሽ እንጂ እስከምትመጣ ድረስ እዚህ ቤት አትነቃነቂ። ከዛ ስልክ ደዋወለች፣ በበረንዳ ትሮጣለች፣ እዚህ ትሮጣለች። 4 ወር ከ17 ቀን ቆይታለች። ግን ሁሌ ለስራው አዲስ ነው። ሽንት ቤት ምን ኬሚካል እንደሚደረግ ታውቃለች። ለምን ኬሚካል አላረግሽም? ጽፋት ወይ ይደረጋል እንዴ? ወይ ራስቸው ወይ ደግሞ
ውሸቷን አድርጌያለሁ። እኔ ደግሞ ሄጄ ያለው አሸታለሁ። እኔ መጥፎ ነገሩ ደግሞ በቃ እከታተላለሁ። እንደ ቤት ገብታ ምንድነው የሰራችው አያለሁ። ምንም ነገር አያመልጠኝም። ምን ሆኜ እንደሆነ አላውቅም። አንዳንዴም ደግሞ ያስመለክተኛል። በረረች ቤት በዚህ ጋር በኮንኳ ተበራለች፣ በዛ ተበራለች። በሩን ቆልፌ ቁልፉን አለች። ወንድሟ ትደውላለች ከአክስቷ ጋር ከዛ ክርስቲና አናግራተኛ ክርስቲና አላውቅም። የቀጠረው የተምር ወንድም ነው እሱን ወደላል እሱ ደውሎ ያናገር ስለተምር ስትመጣ አብዳ ልብሷን ይዛ ካልወጣው ብላ በሩን ፈችልኛል። ስራ አለኝ ደግሞ የዘለፈ ስራ አለኝ ወጥቼ የምቀርጠው አልቀርጥም ይቅር ሁሉም ነገር እዚህ ቤት ነው የሚሆነው። ከዛም በሩ ይቆልፍኝ ለለሱን ፍትሽ እንዴት እንደሚያደርጋት ምትያት እንዴት ነው እዚህ ቤት እንደው የበለፈ ይደጣች አትመስልም። ራስ ከፈለግሽ በበረንዳው በኩል ነው ትችያለሽ። ከዛ ወንድሜ ደውሎ ሲመክራት ተረጋጋች። አቋሜንም ስታይ ተረጋጋች። ተምር እስከምትመጣ ድረስ ጠብቃ ከመጣች ስራዬ ስለሚበላሽ ቤቱን ማጽዳት እኔ አልችልም። የቻልኩትን እሰራለሁ ያልቻልኩትን ትቼዋለሁ። እንደዛ አርጋነ ተነስታ ወጣች ከምሽቱ 12 ሰዓት ካሌትኩ ብላ። ስለዚህ ከባድ ነው። ከጥሩ ሰራተኛ መጀመሪያ ያገናኛችሁ። ተምር እንኳን ከሄደች እዚህ ቤት 5 ሰራተኛ መጥቷል። 5ቱም ያበዱ ናቸው። የተረጋጋ እንኳን ኃላፊነት እንኳን ያለባቸው አይደለም። ስለዚህ ጥሩ አንድ ታጋጥማችሁ ጸልዩ። ማለት ያን ይሻላል። አሁን እቺ ገና ከገጠር እንደመጣች ስትመጣ ማለት ነው። እኔም እሷም አላህም ያውቃል ምን መስላ እንዳለች። ግን ይሰው ደግሞ አንገቱን ጎንበስ አድርጎ ከዛሬ ነገ ለመሻል ጥሩ ቤት ደግሞ ሲያጋጥመው ሙያ መማር መስራት መለወጥ ነው ያለው። እነሱ ስልክ ብቻ እንደው ያ ሁሉ ልብሳ ሲታጠብ እኔ ምን አይነት ቆሻሻ እንደወጣው እኔ የማውቀው በቪዲዮ ራሱ ቁጭ አድርጌዋለሁ። ነገ ስትጠግብ ማለት ነው ስትጠግብ እንዳታየት ብዬ ቪዲዮ ቀርጬ ቁጭ አድርጌዋለሁ። ምክንያቱም ሰው የመጣበትን አንዳንድ ስለሚረሳ ማሳየት ስትመጪ እኮ እንደዚህ ነበር ረሳሽ እንደዚህ ሁሉ ደስ ይባላል። አንዳንድ ሰው ይፈልጋል እና ይሄ ስልክ የተባለ ነገር አንዳንዴ ብዙ መዘዝ ነው የሚያመጣው። አሁን ተምር ብቻ ነው ያለው ምግብ ማለት ነው። ሁለት ቴካዌ ይዞ ይመጣል። እኔ ዳይት ላይ ነኝ በመሃል ለመስራ ቢዚ ሆኜ ይሄ እንጀራ አላውቅም ሁሌ ነው ማስጠንቀቂያ የሚሰጣቸው። እንጀራና ወጥ ምግብ ከውጭ የመጣ ቴካዌ ትርፍ ካለ ከበላችሁ ብሉ፣ ካልበላችሁ ቀጥ ብላችሁ አሙቃችሁ በስነስርዓቱ በሳገልብጣችሁ ለጥበቃ ስጡ። መንጉጭ ላይ ስንት ተራቤ ተቸገራለ። ወሩስ ልጅም ደግሞ አለች እየመጣች እኛ ጋር በቸጋር ጊዜ በልታ ጠጥታ የምትሄድ እሷን እንኳን ያፈላታለች። እቺ ልጅዋን ይዛኛ ጋር የሰው ፊት እየገረፋት መጣ በልታ ጠጥታ የምትሄደው ምግብ ስላጣች ነው። አንቺ ለምን ትደፊያለሽ? ሁሌ እንደዛ ነው የምልህ። ግን አትሰጥ መስጠት አትወድ። ከነሱም ብዙ ደግሞ በሰው ዕቃ መስጠት አይፈልጉ። እታች በሳህን ገልብጦ ወይ ዩኒሲዬ መስጠት ደስ አይላል። ወይ አትበላ ወይ አትበላ። ስለዚህ ቤታችሁ እዩ ስሩ ሽብዱ በሉ። ደላላ ቤት ያሉት ሲጀመር ሰራተኛ ስለቀጥሮ አንድ ሳምንት ቆቅ ነው መሆን ያለባችሁ። ጉጉት ቆቅ ምናምን ነው መሆን ያለባችሁ። ካሜራ እንደዛ ነው መሆን ያለባችሁ። በደንብ ማቀመጥ አለባችሁ። ማለት እኔ በቃ ታምኑኛለች። ጧት በጧት ነው ራሱ የምነቃው። አዲስ ሰራተኛ ሳመጣ አላምናቸውም። በቃ ሁሉ ነገራቸው ነው እርምጃቸው የሆነ ጊዜ ማለት ነው ሄደች ያልኳችሁ ማለት ነው። በቃ መጠንቀቅ አለባችሁ እየማስበው እንግዲህ ልጅ ትተዋላችሁ። ሽንት ቤት ገብታ እቁብ ጥላ ውሃላ አይደለ ሸጣፋላ አይደለ ሙስሊም ናታ ሶስት ይዛ ገብታ በሶስት አርጋ ቁጭ ብላ ማለት ሽንትራላችሁ። የወሩ ደግሞ ሲመጣ ጨራሽ ሞዴስ የሚባል ነገር ጨርቅ የሚባል ነገር አታውቅም። ከፋንቲ ያልፍም ብላ እዛው ልብሷ ላይ ነው የምትማማው። ይሄው ሞዴስ አለ ቤት ውስጥ እዚህ ጋር ተደርድሯል። ሁለቱም ምን ሰጣችሁ አታረግም። ጭራሽ መሳል በላይ ልጁን ከአዝላው ስትወርደው አልጋ ላይ ቁጭ ስትል ነጭ አንሶላ አንዳች። ስለዚህ ሽንት ቤት ሲገቡ ራሱ ሲወጡ መታጠብና ለመታጠብ እንትን ቼክ አድርጉ። ጥርስ ማቦረሻ ስለምዱ
የተምር ጥርስ ብሩሽ ነው ወስዳ ይወረሸችበት የያዘቻት እጅ ከፍንጅ። በዚህ ደረጃ ራሳችሁን መጠንቀቅ አለባችሁ። ጤነኛ ያልሆነ ማአት ነው ያለው ወላሂ። በወንዱ ሁለቱም የራሳቸው ጥርስ ብሩሽ አለ። የሳን ወስዳ እንግዲህ ለዛችም የራሳ ሳሙና አለ፣ ለዚችም የራሳ ሳሙና አለ። የዚችም ላይፍ ቦይ አለ፣ የዚችም ላይፍ ቦይ አለ። የራሳን ላይፍ ቦይ ሻንጣ ውስጥ ድብቅ ታደርግና በተምር ላይፍ ቦይ ትጥምጥም ትልላችኋለች። እሱንም እኮ አንቺ አትታጠቢም እንዴ ምናምን ብዬሽ እኮ ነው ውሃ ከሻወር ቤት ውሃ ተቀብቶ የምትታጠቡ። በቃ ከዛው ዲ ነው የነሰጨሽ እያስጠላችኝ የመጣችው። አልጌ እንደዛ ተበላሸሽ። በዛላይ በቃ መንፈስ ያለበት ካያችሁ ይሄ የሚቀበሻሸር እኔ ጎረቤት መችታራው ስብሰባ ስንቀመጥ ወላሂ እያንዳንዱ ቤት ስንት ቦታ አለ 5 ኪሎ ቂቤ በ15ኛው ቀን የለም ብላ ሴትያ በቃ ስታወራልን እንዴት አርጋ ነው የቻለችው ነው ያልኩት። በቃ ያለስ በስጧት ወጣችሁ ማታ የምትገቡ ሰዎች እና ቤታችሁ በገስቃ የሚገባ ሰዎች እውነት ሁሉ ነገር ለከታል። ያንን አስቡ። በቃችሁ ነው 5 ኪሎ ቂቤ እንዴ እንጃ ነው 5 ኪሎ ቂቤ እርግጠኛ ነኝ እንደው 4 ወር ተጠቀመዋለሁ። እኛ ቤት የወጥ ሱስ የለብንም። በሰሪቱ 2 ወር 3 ወር መጠቀም አለባችሁ። በእናንተ ቤት የሚኖር ሰራተኛ ለዘመዱ እየወሰደ ከበርበሬውም ከሽሮም ከሁሉም ነገር እና መንፈስ አሁን መቼ ተራፋንታ እዚህ ዛሬ ከገባች 5ኛ ሰራተኛ 5ኛ ጭራሽ አልጋው ላይ ሸንታ ሄደች። ሸንታ አልጋው ላይ። ስለዚህ ይሄ ሚንታሱ ጤነኛ መሆኑን ቼክ አድርጉ። ለምንድን ነው አልጋው ላይ ምሽሻው እስቲ ንገሩ። ምን አልጋ ላይ የሚሸና ነገር አለ? ምን አረጋቻት? እንዳለ ቤቱ ጠምብቶ አንደማ ስልክ ስታወራለች እንደዚህ ያረጋች እንዴ ታዲያ አገላውት እቺን መግደል ነው እንጂ እንትን ማለት ነው እንጂ እውነት ሚንታላቸው እኔ ወይ አማኑኤል ወይ ከጸበል ያመለጡ ይመስለኛል። ቼክ አርጉ። እኔ አሁን ተነስቼ የሆነ ሀገር ቢሄድ ማለት ነው ለተምርትቼ ወላሂ ነው ብላችሁ ምንም እንደማይመስለኝ እንደውም ለሶፊቼ መሄድ እፈራለሁ። ለሳኖቲቼ መሄድ ግን በቃ ማታምኑበትን ሰራተኛ ልጃችሁ ቤት አይደለም ልጃችሁ ልታችሁ እንዳትሄዱ። ሌላው ደግሞ ክርስቲያንን ቅጠሩ ሙስሊሙን ቅጠሩ በጣም ሃይማኖተኛ ነኝ የሚል ሰራተኛ አትመኑሽ። አስመሳይ በላችሁ። በሃይማኖት ስር ተደብቀው ብዙ ጉድ ነው የሚሰሩት። በጣም ብዙ ምንም የሰው አይባ ታውሪና ማትበይ ስራቸውን ነው ማወራ። ምን አልጋ ላይ ይሸናታል? በሃይማኖት የሚሸሸግ ይሄ ሃይማኖተኛ የሚል ሰው ሲጀመር እኔ በዚህ ዘመን በቃ ትቻለሁ ይማመን። ስለሰገደ 5 ሶላት ስለሰገደ ያ ሰው አይሰርቅም አይቀጥፍም አይዋሽም ማለት ነው እንዴ? አየን እኮ እድሜ ለቲክቶክ አየን። ጊዜ ብዙ ነገር ነው የሚያስተምረው። መደበቂያ ነው በቃ ሃይማኖት መደበቂያ መዝረፊያ መዋሻው ቀጣፊዎች